አኮር ዜማ ድምጽ ነው። በዛሬ ፕሮግራሜ ላይ ስለ ኒክ የህይወት ታሪክ እንዲሁም ደግሞ እግዚአብሔር በኒክ ህይወት ያደረገውን ታላላቅ ተአምራቶችን ይዤላችሁ ቀርቤያለሁና አብራችሁን ቆዩ። ይህ አኮር ዜማ ድምጽ ነው። I was born in Melbourne, Australia, 1982, and my parents had no idea that I was going to be born without arms or legs. I was the only one that I ever saw without limbs. አስገራሚው የኒክ የህይወት ታሪክ ገና ከፍጥረቱ ነበር እጅና እግር ሳይኖረው የተፈጠረው። ኒክ መቼም አንድ እናት ልጇን ለመውለድ ገና ከእርግዝናዋ ጊዜ ጀምሮ በጉጉት የምትወደው ልጇን ነው በሐሳቧ የምታስበው እንዲሁም የምትናፍቀው። ከወለደችም በኋላ ያሳለፈችውን ስቃዩን መከራዋን ልጇን ስታይ ትረሳለች። እናት ወዲያው እቅፍ ድግፍ ሳም ብቻ ለልጇ ያላት ደስታ ሌላ ነው። ኒክ ግን የገጠመው ይሄ አይደለም። ገና ወደዚች ዓለም ብቅ ሲል የገጠመው መገፋት ነበር፣ ያውም ከወጣበት ከናቱ ማህፀን ውስጥ። ኒክ የተወለደው በአውስትራሊያ ሀገር ውስጥ ነው። በጣም የሚያሳዝነው ነገር ሌላው ልጅ ሲወለድ እንኳን ደህና መጣ ሲባልለት፣ ለኒክ ግን ይህ አልነበረም የገጠመው። ኒክ ሲናገር እናቴ እጅና እግር እንደሌለኝ ስታውቅ ጊዜ ለዶክተሮቹ ይህ የኔ ልጅ አይደለም ውሰዱልኝ አለች፣ ጩኸት በተሞላበት ንግግሯ። ማንኛውም እናት ልጇን ከወለደች በኋላ ቶሎ ብላ ልጇን እቅፍ ሳም ነው የምታደርገው። እኔ ግን ስወለድ ያ ነገር አይደለም ከናቴ ጠበቀኝ ይላል ኒክ በንግግሩ። ሁሉም ነገር በጣም ነው የሚከብደው። የናቴን ገላ ትንፋሽ እንዲሁም ፍቅሯን ፈለኩ። ምንም የለም። ውጪው በጣም ይበርዳል። ራቁቴን ነኝ። በጣም አለቅሳለሁ። ከነበርኩበት ዓለም ወደ ሌላኛው ዓለም ስመጣ ሁሉም ነገር ለኔ እጅግ አዲስ ነው። እንዲሁም ከናቴ ጀምሮ ስለኔ አፈጣጠር ሁሉም ግራ የተጋባ ይመስላል። እጅ የለኝም፣ እግር የለኝም። እውነት ነው። ተራብኩ። ጡትም ለመጥባት ፈለኩኝ። ማን ሊሰማኝ? ብቻ በዛ ሰዓት የነበረው የህይወት ፈተና ይከብድ ነበር። ግን ለኔ መፈጠር ተጠያቂው ማን ነው? ለምን? ሁሉን ልጣ? እጅ እግር አይኑረኝ፣ ግን ፍቅር እንዴት ልጣ? እናቴ ያለ ምንም ርህራሄ ይህ የኔ ልጅ አይደለም ወስዳችሁ ጣሉት አለች። ከውስጧ የወጣው የአካሏ ክፋይ ጭካኔና ጥላቻ በተሞላበት ንግግር። መቼስ ህይወት ያለው ነገር ምንም ይሁን ምንም ማደጉ አይቀሬ ነው። ማደግ ጀመርኩ በብዙ ስቃይ። እድሜ ሰውነቴ እየጨመረ መጣ። በዛውም ልክ ስለ ነገ ህይወቴ በብዙ ያሳስበኝ ጀመር። አንዴ መተከስ ከጀመርኩ መሽቶ ይነጋል። እንባዬ ማቆሚያ የለውም። በቃ እድሜ ልኬን እንደ ሰው አለመራመዴን ሳስበው ደግሞ በጣም ይከፋኛል። መቼም እናንተ እጅና እግር ያላችሁ ሰዎች ይህንን ነገር ላይ ያሳስባችሁ ይችላል፣ ወይንም ምንም ስሜት ላይ ሰጣችሁ ይችላል ይሆናል። ለኔ ግን ምኞትና ጉጉት ብቻ ነበር። ምንም ተስፋ አልነበረኝም። ከእግዚአብሔር ጋርም ጥልን ጀመርኩ። ግን ለምን? ያኔ ሆስፒታል ሆኜ በጩኸት ድምጽ ማንም ጩኸቴን ተራ ለቅሶ ቢመስለውም ባይረዳኝም ያኔ ሳለቅስ ስጮህ የነበረውን ጩኸት በድጋሚ አሰማ ጀመር። ህይወት ለኔ መራራ ነበረች። እንስሳትና እጽዋት ወደፊት እንኳን ተስፋ አላቸው። እኔ ግን ምንም ተስፋ የለኝም። በውሃ ውስጥ ለሚኖሩት አሳዎች፣ በአየር ላይ ለሚበሩት አዋፋት እንኳን መንሳፈፊያና መቅዘፊያ ፈጥረህላቸዋል። እኔ ግን ለምን እንዲያደርገህ ፈጠርከኝ እያልኩ ሁሉ ጊዜ ጠይቃለሁ። ይሄ ሁሉ ጥያቄ መልስ ያገኘው 15 ዓመት ሲሞላኝ ነበር። አንድ ቀን በተኛውበት አልጋ ላይ ሆኜ የተለመደውን ጥያቄን ስጠይቅ ነበር። አንድ ድምጽ ሰማሁ። ኒኮይ ተነስና መጽሐፍ ቅዱስን ከዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምረህ አንብብ አለኝ። ካልጋዬ ላይ ወዲያው ወርጄ መጽሐፍ ቅዱስን ማንበብ ጀመርኩ። ቃሉም እንዲል ነበር። ከመወለዱ ጀምሮ ዕውር የሆነ ሰው አዩ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአትን የሰራ ማን ነው? እርሱ ወይስ ወላጆቹ ብሎ ጠየቁት። ኢየሱስም እንዲህ ብሎ መለሰ፣
የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአትን አልሰሩም። ይህን አንብቤ እንደጨረስኩ ወዲያው አንድ ነገር ገባኝ። ለካ እኔ እንዲሆኜ የተወለድኩት የእግዚአብሔር ክብር በእኔ ላይ ይገለጽ ዘንድ ነውን አልኩኝ። የኒክ ሕይወት ከዛን ጊዜ ጀምሮ ይለወጥ ጀመር። ብዙ ልላችሁ ይችል ይሆናል፣ ታሪኬ ብዙ ነው። እግዚአብሔር ግን ከለውጥ በኋላ ያደረገውን ነገር ደግሞ ላስቃኛችሁ ይላል ኒክ በንግግሩ። ዛሬ ሁሉም ነገር ተለውጧል። የሚገርመው ነገር ግማሽ ሰዓት በሰበኩበት መድረክ ላይ በሺዎች የሚቆጠሩ ሰዎች ወደ ጌታ መጥተዋል። እንዲሁም ዲቪዲዎች እንኳን ሳይቀሩ በጥቁር ገበያ ላይ እንኳን በብዛት እየተባዙ ይሸጣሉ። በሚሊዮኖች የሚቆጠሩ ሰዎች ደግሞ በቴሌቪዥን ፕሮግራም የቀጥታ ስርጭት ላይ ፕሮግራሙን ይከታተላሉ። በአንድ ወቅት አንድ ጥያቄ ተጠየቀ። ኒክ እግዚአብሔር እጅና እግር ቢሰጥ ምን ትላለህ? ወይስ የቱ ሕይወት ላንተ ይሻላል? እውነቱን ልንገር፣ አሁን ያለሁበት ሕይወት 10 ጊዜ እመርጣለሁ። ምክንያቱም የእግዚአብሔር ሐሳብና ዕቅድ በሚገባ በእግዚአብሔር አማካኝነት በእኔ ሕይወት ውስጥ እየሰራ ስለሆነ ሰዎች እኔን ሲያዩኝ ስለ እጃቸው ስለ እግራቸው እግዚአብሔርን ያመሰግናሉ። ምንም ተስፋ የሌላቸው ደግሞ እግዚአብሔር በምንም ተጠቅሞ ታሪክን መለወጥ እንደሚችል የኔ ሕይወት እንደማሳያ ይሆናል። ስለዚህ የምመርጠው ሕይወት ለኔ ይህን ነው። ኒክ በተለያዩ የዓለማችን ህዝቦች ዘንድ እንዲሁም በሌሎች ሃይማኖታዊ ተቋማቶች በመዘዋወር የክርስቶስን ወንጌል አድርሷል። ብዙ ተቀባይነትን አግኝቷል። የሚገርመው ነገር እግዚአብሔር በኒክ ሕይወት ያደረገውን ነገር በአይናቸው ሲያዩ ሰዎች ብዙዎች ወደ ጌታ መጥተዋል። የሕይወት ለውጥም ሆኖላቸዋል። ለተቸገሩት እጅና እግር ለሌላቸው ሁሉ መጽናናት ሆኖላቸዋል። ተስፋቸውም እንደገና ታድሷል። ወላጅ ለሌላቸው በኤችአይቪ በሽታ ለሚታመሙት ሁሉ እግዚአብሔር ተስፋ እንደሚሆንና የኔን ሕይወት እንኳን እዩ እያለ ብዙ መጽናናትን ወደ ሕይወታቸው አምጥቷል። ኒክ ለብዙዎቹ ያዝናል። ተስፋ መቁረጥ ምን እንደሆነም ያውቃል። ኒክ በአሁኑ ወቅት ለሚሊዮኖች ለሚቆጠሩ ለዓለማችን ክፍሎች ወንጌልን በማድረስ ላይ ይገኛል። በተለይ ደግሞ በአሁኑ ሰዓት በዓለም ዙሪያ ትኩረትን እየሳበ የሚገኘው የባለቤቱ ጉዳይ ነው። የብዙዎቹ ጥያቄ እንዴት ሆኖ የሚል ነው። ባለቤቱ እንዲህ ብላ መልሳለች። ስለዚህ ጥያቄ ኒክ መላ ሰውነቴ ወደደው። ሌሎች ወንዶች ላይ የማላገኘውን ነገር እሱ ላይ አገኘሁት። ዋው አልኩኝ። ይህማ ባለቤቴ መሆን አለበት አልኩኝም ሆነም አለች። ይቺ ጉብል የብዙዎችን ቀልብ የምትስብ ካናአይ። ብዙዎቹ ለፍቅር ብዙ መስፈርትን የሚያወጡበት ሰዓት ነው። የኒክ ባለቤት ካናአይ ግን እንደዚህ ስትል ንግግሯን ትቀጥላለች። እኔ እሱ ውስጥ ያየሁት ሌላ ነገር ነው። ይህንን ነገር ሁሉ ደግሞ ያውም የምፈልገውን ነገር በእሱ ውስጥ አግኝቻለሁ። ፍቅርና ደስታ በተሞላበት ንግግሯ ኒክ ለኔ ምርጥ ባሌ ነው፣ እንዲሁም አፍቃሪ። እስከ መጨረሻ እወደዋለሁ። የኒክ ባለቤት የሆነችው በአሁኑ ሰዓት ካናአይ ብዙ ጥያቄ ተጠይቃ ነበር። በአንድ ወቅትም እንደዚህ የሚል ጥያቄ ቀርቦላት ነበር። እንዴት ነው መታቀፍ ቢያምርሽ እንዴት ልትሆኚ ነው? ሳቅና እርጋታ በተሞላበት መልሷ ላይ እውነት ነው በጣም መታቀፍ ያምረኛል፣ ግን ሲያምረኝ እቺ የቀረችውን እግሩን እነካከዋለሁኝ፣ እኔም ሄጄ እቅፍ አረጋለሁ። እውነት ነው ያን ጊዜ ከውስጤ የሚወጣው ፍቅር ልነግራችሁ አልችልም። ይሄ ነው ለኔ ፍቅር ማለት። እውነት ነው ብዙ ነገሮች ቢከብዱኝም ግን ካለኝ ፍቅር የተነሳ ምንም አይመስሉኝም። ሁሌም እወደዋለሁ። ችግሮቹ ሁሉ በፍቅር ይሸነፋሉ። እኔም ለኒክ እንደማስፈልገው አሁን እየገባኝ ነው። ዛሬ እግዚአብሔር ይመስገን ልጆችን ወልደን ቤተሰብን አፍርተን አብረን እየኖርን ነው። የነገው ደግሞ እግዚአብሔር ያውቃል። ዛሬ ቤታችን ደስታ ተድላ የተሞላበት ነው። የእግዚአብሔር እጅ እንዳለበት አንዳንዴ አስባለሁ፣ እንዲሁም ይሰማኛል። የኒክ ባለቤት ካናአይ። ዛሬ ዓለማችን የምትደነቅበት ይህ ኒክ ልጆችን አፍርቶ በደስታ ከውድ ባለቤቱ ጋር አብሮ እየኖረ ይገኛል። ዓለም ስለ እርሱ እየተደነቀች ነው። እውነት ነው። የእግዚአብሔር ሥራ ደግሞ ያስደንቃል። ከኒክ ሕይወት ምን እንማር ይሆን?
እግዚአብሔር ለምን እንዲያደርግ ተብሎ አይጠየቅም። ዛሬ ፊት ለፊታችሁ ቆሜ የምታዩን ያኔ እናቴ ጣሉት ብላ የፈረደችብኝ ሰው ነበርኩኝ። እግዚአብሔር ግን መቼ እንደሰው ሆነና እቅፍ ድግፍ አድርጎ አሳደገኝ። ዛሬ የቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ሕይወቴን ለውጦታል። አግብቼ ልጅ ወልጃለሁ። በትምህርቴም ቢሆን በኮምፒውተር ሳይንስ ዲግሪ፣ በሰው ሀብት አስተዳደር ዲግሪ ይዣለሁ። አካውንቲንግም እንዲሁም ዲግሪ አለኝ። በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች እየዞርኩኝ የክርስቶስ ወንጌልን ሰብካለሁ። በትርፍ ጊዜ ደግሞ አሜሪካ ውስጥ የሚገኙ ታላላቅ ኩባንያዎችን ወጪና ገቢ የማስላት የማማከር ስራ ሰራለሁ። እኔ ባለችኝ በአንድ እግሬ እናንተ በእጃችሁ በመላ ሰውነታችሁ የምታደርጉትን ነገር እኔ ማድረግ ችያለሁ። ጽሑፍም ሆነ እጅግ በጣም ጸሐፊ ነኝ በዚህችው እግሬ። ስልክ መደወልም ሆነ ማንኛውንም ስራ የመስራት አቅምም አለ። እናም አንድ ነገር እንድትሰሙ እፈልጋለሁ። የሰዎችን ሕይወት ታሪክ ሊቀይር የሚችለው አንድ ነው። እሱም የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ወደ ሕይወቴ መጣ፣ ቀየረኝም። ዛሬ ቆሜ